ሰዎች ህልም ብቻ ይኖራቸዋል ማለት አይደለም። ህልምም ሰዎችን ይመርጣል። እመኑኝ፣ ህልምም ሰዎችን ይመርጣል። እንዴት አድርጎ ነው የሚመርጣቸው? የእነሱን ላብ፣ ወዝ፣ ጥረት ያፈሰሱትን ላብና የከፈሉለትን መስዋዕትነት መሰረት አድርጎ ምን ይደረጋል? ህልም እነሱን ሰዎችን ይመርጣል። ህልም እኛን ሰዎችን ይመርጣል። እኛ ጀስት ህልም አለን ብለን ስላለን ብቻ ያ ህልም ይሳካል ማለት አይደለም። ለዛ ነገር በለፋንለት መጠን ልክ እየለፋንለት ባለው መጠን ልክ ያ ህልም ተመጥኖ ይሰጠናል። ነገር ግን ከዛ በላይ የሆነው ህልሙ በራሱ እኛን በራሳችን እንዲመርጠን ግን የኛ የምንከፍልለት መስዋዕትነት ደረጃ ይወስነዋል። አንድ አውሮፕላን በሰማይ ላይ ከሚበርበት ጊዜ በጣም እጅጉን ከሩብ ባነሰ ጊዜ በምድር ላይ መቀመጥ እድል ቢኖረው ሊጠገን በማይችል ደረጃ የመበላሸት እድል አለው። ለምን አትሉም? እንዲበር ስለተሰራ እንዲበር። እኛም በዛ ደረጃ ልክ እንድንኖር ነው የምንጠበቀው። ፈጣሪ ሲፈጥረን፣ የሰው ልጆች ሲፈጥር በዛ ልክ እንድንኖር አድርጎ ፈጥሮናል። በዛ ልክ የማንኖር ከሆነ ወይ ምሬት ውስጥ ሁነን ተደብቀን ምሬት ውስጥ የሆነ አይነት ስታተስ ውስጥ ነው ያለነው ማለት ነው። ህልም እንዲመርጠን ሆነን መስራት አለብን።